ሰላም ቤተሰብ እንዴት ናችሁ? እኔ ጋር ሁሉ ሰላም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ጋር ሁሉ ሰላም አልሐምዱሊላህ። ላይክ ሰብስክራይብ እያደረጋችሁ የምታበረታቱኝ ይዞሽ በርቺ ብላችሁ የምታበረታቱኝ ከልብ አመሰግናለሁ ውዶችዬ እና እላቸዋለሁኝ። ብዙ ጊዜ ማለት ነው ከእንቅልፌ ከተነሳሁኝ በኋላ ወደ ቁርስ አልሄድም። ሁሉም ሰው ነው ወይ እኔ ብቻ ነኝ? እርግጠኛ ነኝ ብዙዎቻችን በጊዜ ቁርስ ማንበላ አለን ማለት ነው። እርግጠኛ ነኝ። እና ለምንድን ነው ቁርስ በጊዜ ማንበላ? እኔ አሁን ማለት ነው የሆነ ነገር ለማንሳት ጎንበስ ስል ወላሂ አንዳንድ ቀን ያዞረኛል። ከምር እንዴ ስራ ጥንቅር ብሎ ይቅር፣ ራሳችንን እንጠብቅ። በመጀመሪያ ደረጃ ራሳችን ምግባችን ሰርተን ቁርሳችን ሰርተን፣ አሁን ከኛ ሀገር ሴቶች ደግሞ ማለት ነው ሌላ ሀገር ሴቶች ይበልጡናል በምግብ ዙሪያ። አሁን ማለት ነው የሆነ ልጅ ካለች ከኔ ጋር ምሰራ ባለፈ ነበረቻ ተሳፍራለች፣ ሌላ ናት ግን ማለት ነው ከተነሳች በኋላ ከጥታችን የምትኛ ከመጣች በኋላ እኔ እንቅልፍ የተነሳ መጥረጊያና ማለያ ነው የኔ ጓደኛ። ግን እሷ ማለት ነው የምን እቃ ነው የምን መጥረጊያ ምን አባቱ እናትዬ ወደ ምግቧ ነው ምግቧን ሰርታ ውሃውን አቅርባ ሻሂዋን አቅርባ ሻሂ ወተቷን አቅርባ ምግብ ትበላለች። እና እኛስ እናንተስ? ሌላ ነገር ቢያቅተን ይሄን ነገር ማለት ነው እንደዚህ ሰርተን በቃ ይሄን መብላት ሻያችን አዘጋጅተን ይሄን ነገር ቁሽ አርግተን ጠብሰን ሌላው ነገር ቶሎ መስራት። አሁን እኔ ሁሉ ጊዜ ማለት ነው ይሄንን እንደዚህ አድርጌው ስራዬን እሰራለሁ። ትንሽ ነገር የሆነ ቦታ ደርሼ ማጥቼ ከፍቼ ሳየው ተጠብሶ ይጠብቀኛል አይደለ? ወጣት አንችልም ግን ወላሂ ውጪ እንዴት እንደሚያምር። አሁን ያው ብርድ እየመጣ ነው። አሁን ሰዓት የቅዝቃዜ ሰዓት ነው። ለድባቡ ደስ ይላል ውጪው። በቃ ውጡና ተዝናኑ ይላል። ግን ምን ታረጋላችሁ? ምን ታረጉታላችሁ? አለ ታረጊያለሽ እድሌ ነው አለ። እስር ቤት ነው ያለ ነው። ከምር በጣም ያስጎበኛል ውጪው። ከምር ነው የምላችሁ በጣም ያስጎበኛል። ግን መውጣት አንችልም። ታረጉታላችሁ እንዲህ ዝም ብዬ በመስኮት እንየው እንጂ ያው እንደዚህ ጠብሳችሁ ሌላ ነገር ጠዋት ላይ ተነስታችሁ ከእንቅልፋችሁ ሌላ ነገር ሰርታችሁ መብላት ቢያቅታችሁ ራሱ እንደዚህ እንደኔ እንደዚህ አይነት ጠብሳችሁ ውስጡ ላይ ምንድን ነው ያለው? ዛዕተር አይዋ እና እንደዚህ ይህን ጠብሳችሁ ማለት ነው። ሻሂ አለ፣ ሻሂን አዘጋጅቻለሁ። እንቅልፋችሁ ከተነሳችሁ በኋላ ወደ ስራ አትግቡ፣ ብሉ፣ በደንብ ብሉ። በደንብ መስራት የምችሉ ሰርታችሁ ብሉ። እኔ ለሰውዬ ቁርስ ሰርቼ እሰጣለሁ። ግን ደግሞ ማለት ነው የራሴ ግን የቱ ጋ ነው ቁርሱ ያለው የቱ ጋ ነው ያለ ብዬ ዘብር እያላዩ ወደ ስራው በቃ ወደ ስራ። ነገ ካወደኩኝ ትላንትና እኮ እኔ ቤት እንዲህ እየሮጠች ነበር እንዲህ እየሰራች ነበር ብላ እኮ መዳም እኮ እኔን ዞር ብላ አታየኝም። ታውቃላችሁ እናንተም ይሄንን። ስለዚህ ማለት ነው እህቶችዬ ከእንቅልፋችሁ ከተነሳችሁ በኋላ ብዙዎቻችን ቁርስ አንበላም። እርግጠኛ ነኝ ብዙዎቻችን ማለት ነው። ከምር ነው የምላችሁ ወላሂ። ሻሂ እንደዚህ አቅርቤ ያለሁ ቆባ ትልቅ ናት። እኔ ትልቅ ነገር መጠጣት ስለማልፈልግ ነው። በጣም ትልቅ ናት ቆባ ወላሂ። እና ሻሂን እንደዚህ አዘጋጅቻለሁ። ቁርሳችሁን ከእንቅልፋችሁ ከተነሳችሁ በኋላ ቁርሳችሁን ብሉ። ቅድሚያ ራሳችንን እንጠብቅ። ከምር ነው የምላችሁ የመዳም ስራ እንደርስበታለን። ይሄን አልሰራሽም ትላለች እሷ። ለምን ቁጭ ብለን ሲያዩን አይወዱም። እኔ አንዳንድ ቀን ሲደብረኝ ዝም ብዬ ክፍል ስቀመጥ እኛው ቤት እኮ አልጸዳም ትላለች። ወላሂ ሱሱ ነውባት ማለት ነው። በቃ አሁን አጥልተ ነው ምን ብለ ነው የወጣን ቤት ያ ቤት እኮ አልጸዳም። ለምንድን ነው? ስለምቀመጥ ደሞዝ እከፍላለሁ። ለምን ትቀመጣለች? ከስራ ነው። ስለዚህ እናንተም ደግሞ ማለት ነው ምግባችሁ በስነ ስርዓት እንቅልፋችሁ ከተነሳችሁ በኋላ ቁርሳችሁን የምታገኙት የሚመቻችሁ በደንብ ሰርታችሁ መስራት ደግሞ ማይመቻችሁ ነው ታገኙ። እንደዚህ ቂጣውን ሰርታችሁ ቢያንስ ማለት ነው እቺን ነገር
እችን ዳቦ በህብዝ እቺ ህብዝ ማለት ነው። ህብዝ ናት እቺ። ያው እቺን ዛተርና ዘይት አርግታችሁ እንደዚህ አርግታችሁ ጠብሳችሁ በልታችሁ ቁርሳችሁን በልታችሁ ውሃ ጠጥታችሁ ከቻላችሁ ቡና የምትወዱ ከሆነ ቡና ደግማችሁ ስራችሁን ስሩ። እስከ መቼ እናት አለ እስከ መቼ? ያው እኔ አሁን ያው በነሳው ያው ሻሂውን አዘጋጀው በውስጥ። በነገራችን ላይ እዚህ ውስጥ ምንድን ነው ያለ እንዳትሉ ኔስኮፊ ነው። እሺ ኔስኮፊ አለበት እዚህ ውስጥ ማለት ነው። እና ኔስኮፊ አድርጌበት ነው። እችን ህብዜ ናት እናት አለም። እኔ እችን ቁሽሽ አድርጌ ውሃዬን ጠጥቼ ቡናዬ ደግሜበት ምን አባቱ ጉድ ፈላ ስራ እናት አናትም ማለት ነው። በቃ እና እንደዛ ነው። እኔ ችግሬን መሰላችሁ ቁርስ ከበላው ምሳ አልበላም። ምሳ በጊዜ አልበላም። ለምን እንደሆነ እኔ አላቅም። በቃ ይሄ ነው የኔ ችግር፣ ይህ ነው። ለዛ ነው ቁርስ አልፍጄ የምበላው። እኔ ቁርስ ከበላሁኝ ደግሞ ምሳ አልበላም። ምሳ አልፍጄ እበላለሁኝ። ምሳ አልፍጄ ከበላሁ እራት አልበላም። በቃ እንደዛ ነው የኔ ስራ። እና ያ ስለሆነ ልጅቱ ደግሞ ወላሂ ማሻአላ ደስ በቃ በጣም ነው የምታስቀና ከምር። ለምንም ነገር መስማ የላትም። በቃ ለምንም ነገር ማለት ነው። ልክ ሰዎቹ በልተው ወጡ ቁጭ ብላ ሳህኑን አቅርባ ቁጭ ብላ መብላት ነው። እንቅልፋ ከታች መጣች ቁርሳን ሰርታ መብላት ነው። ማሻአላ ደስ ይላል ወላሂ። እንደው እንዳችን እኔም እኮ እንደዚህ ጉብዝና ቢሰጠኝ ስራለሁኝ አንዳንድ ቀን። ለምን እንደሆነ አላውቅም። አትቢ የሚል የለም። ግን እኔ በራሴ ነው ችግሩ፣ በራሴ ነው እንጂ አሁን ሴትዮዋ ላይ አይደለም። አሁን ሴትዮዋ ችግሯ ምንድነው? ትንሽ ቁጭ ስትሉ አይስማማትም። ያ ቤት እኮ አላጸዳሽም፣ ንጹህ እኮ ነው። አሁን እኮ ነው ያጸዳ ነው፣ ንጹህ መሆኑን እኮ ታውቃለች። ግን ላንቀመጥ ስለምትፈልግ ያ እኮ አልጸዳም፣ ያ እኮ እንደዚህ አላለም ብላ ታውራ እንጂ ማለት ነው። ምግብ ምን ሰርታችሁ በላችሁ አትልም። ግን ደግሞ ተሰርቶ የሚበላ ምግብም ደግሞ እዚህ ቤት እዚህ ማድ ቤት የለም። እንዴት የለም ስላችሁ ምግብ የሚሰራ ሌላ እንትን ነው። እኔ ያለሁበት ቤት አብዛኞቻችሁ የምታውቁ አላችሁ። እና ያ ስለሆነ እኛ እዚህ ቤት ምግብ አንሰራም፣ ማድ ቤት ምግብ አንሰራም። እኛ ከውጭ ነው ሌላ ማድ ቤት ትልቅ እያለ እዛ ነው የሚሰራው። ሌላ ሼፍ አለ፣ እሱም ደግሞ እዚህ አይመጣም። እና በእንትን ነው የሚመጣው ምግቡ። ተቀብለን እናስተካክላለን፣ እናስቀምጣለን። ከስንት አንድ ቀን ሴትዮ የሆነ ነገር ከአማራት ስንት አንድ ቀን ነው እንጂ እኛ ምግብ አንሰራም። እዚህ ምግብ አይሰራም በምንም ተአምር ማለት ነው። ስትሄድ ራሱ ሰርተን እንዳንበላ ሩዝ እዚህ ማድ ቤት አይመጣም። ወላሂ ሌላ ቦታ አሁን የለችም፣ ቤት የለችም። እና ግን ቤት የለችም። እኔ ደግሞ ያው እንቅልፉን ተኝቼ ስራዬን ጨርሼ ከዛ ከእንቅልፌ ከተነሳሁኝ በኋላ ሴትዮ የለችም። እስቲን ሰርቼ ልብላ አላልኩም። በቃ ወደ ስራው ነው አላማዬ። በቃ ስራውን የለመድኩት ትላንትና የለመድኩት ስለሆነ ማለት ነው። ወደ ስራዬ ሄድኩኝ። ስራዬን ጨርሼ ካልኩኝ በኋላ ነው ማድ ቤት ገብቼ ቁርሴን ሰርቼ ይሄንን ማለት ነው። እና እናን ደግሞ ምን ነገር የሚሰራ ይሄን የአማረኝ ይሄን ሰርቼ ልብላ የሚባል ነገር እኛ ጋር የለም። የመጣውን ነው የምትበዩ። ከበላሽ ትበያለሽ፣ ካልበላሽ አልበላሽም ነው። እነሱ የወደዱት ይሰራሉ። ከተስማማሽ ትበያለሽ፣ ካልተስማማሽ ፍሪጅ ውስጥ ህብዝሽን አውጥተሽ ለበን አለ ከሱ ቀፍተሽ ትበያለሽ። በቃ እና እንደዛ ነው። ግን ደግሞ ማለት ነው ራሳችን አንዳንድ ጊዜ ይህም ያም ሆኖ ራሳችን እንጥላለን፣ ራሳችን አንጣለን፣ ራሳችን እንከባከብ። አዝሮን ብንወጥ ዞር ብሎ የሚያየን የለም ለማለት አክል ነው ወዶችዬ። ላይክ ሰብስክራይብ እያረጋችሁ አበረታቱኝ፣ ኮሜንት እያረጋችሁ አበረታቱኝ። አብሽሪ የምትሉኝ ላይክ የምታረጉ የምታበረታቱኝ ክልብ አመሰግናለሁ። ነው ውዶች እላችኋለሁ። እንጠጣ እንብላ እያልኩኝ ነው። አሁን ወደ ቁርሴ ልግባ። ደህና ሁኑልኝ። ቻው ቻው።